መድፈኞቹ አርሰናሎች በወሳኝ ጨዋታቸው ላይ ወሳኙን ተጫዋቻቸውና አምበላቸው እንደማያገኙ ተረጋግጧል። በዛሬው ጨዋታ ላይ ማርቲን ኦዴጋርድ አይሳተፍም። በአውሮፓ ሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር በነበራቸው ጨዋታ ላይ መጠነኛ ጉዳት አስተናግዶ የወጣ ሲሆን የቀደመ የጉልበት ጉዳት በተወሰነ መንገድ ማገርሸቱ ለጥንቃቄ አርሰናል አስወጥቶት ነበረ። ለዛሬው ጨዋታ እንደማይደርስ ተረጋግጧል። ዛሬ የአርሰናል የቡድን አባላት ጧት ላይ ወክ ሲያደርጉም ከቡድኑ ጋር አለመታየቱን የመረጃ ምንጮች እየጠቀሱ ይገኛሉ። ሚኬል አርቴታ ዛሬ ለታሪክ ይዘጋጃሉ። የዛሬውን ጨዋታ ድል ማድረግ ከቻሉ የሊጉ መሪነት በ6 ነጥብ ልዩነት መብራት ብቻ ሳይሆን የአርሰን ቪንገርንም ታሪክ መስበር ይችላሉ። አርሰን ቪንገር በአንድ የውድድር ዓመት ብዙ ጨዋታዎችን በማሸነፍ በ60 ጨዋታ 39 ጨዋታ አሸንፈዋል። አርቴታ ዛሬ ማሸነፍ የሚችል ከሆነ ይህንን ክብረ ወሰን ከቪንገር ጨዋታ ባነሰ በ57 ጨዋታ መረከብ የሚችልበትን እድል ይፈጥራል። በአርሰናል በኩል በዛሬው ጨዋታ ላይ ካይ ሃቨርትዝ፣ ሚካኤል ሜሪኖ፣ ጁሊያን ቲምበር የማይደርሱ ተጫዋቾች ሲሆን እንደጠቀስኩላችሁ ኦዴጋርድን በዚህ ጨዋታ ላይ አይሳተፍም። ፉላሞች በዛሬው ጨዋታ ላይ ማሸነፍ ከቻሉ ከ10ኛ ደረጃ ተንደርድረው 6ኛ ደረጃ ላይ በመምጣት የአውሮፓ እግር ኳስ ተስፋቸውን የሚያለመልሙበት ጨዋታ ይሆናል። ነገር ግን በዛሬው ጨዋታ ላይ 3 ወሳኝ ተጫዋቾቻቸው የለውም። የቀድሞ አርሰናል ተጫዋች አሌክስ ኢዮቢ እንደዚሁም አጥቂያቸው ኬቨን በዛሬው ጨዋታ የለም። ሪያን ሴሰኞን ባለፈው ጨዋታ የድሏን ጎል ያስቆጠረላቸው በዛሬው ጨዋታ አይሳተፍም። የኬንቲ ቴም ጉዳይ አጠራጣሪ መሆኑን የመረጃ ምንጮች እየጠቆሙ ይገኛሉ። ፉላም ወደ ኤምሬትስ መጥቶ አርሰናልን ባለፉት ተከታታይ 32 ጨዋታዎች አላሸነፈም። አንድ ቡድን ከአንድ ቡድን ጋር በተከታታይ በዚህን ያህል ጨዋታ ተገናኝቶ ሳያሸንፍ በመቅረት ፉላም በእንግሊዝ ፕሪሚየር ሊግ ረጅም ጨዋታዎችን ሳያሸንፍ ኤምሬትስ ላይ የተጓዘ ክለብ ነው። ዛሬስ ምን ይፈጠራል? ተጠባቂ ጨዋታ ተጠባቂ ፍልሚያ ነው። አርሰናል ድል አድርጎ ከሲቲ ጋር ያለው ነጥብ ልዩነት ወደ 6 ከፍ በማድረግ ሲቲ እስኪጫወት ድረስ ጫና ውስጥ ይከተዋል ወይስ በዚህ ጨዋታ ላይ ፉላሞች ድል አድርገው ወደ አውሮፓ ውድድር ግስጋሴያቸውን ያከናውናሉ? በጉጉት የሚጠበቅ ጨዋታ፣ በጉጉት የሚጠበቅ ፍልሚያ ምሽት 1 ሰዓት ተኩል ላይ ውጤት ይገምቱ እስኪ። የኦዴጋርድ ጉዳትስ አርሰናል ምን ያህል ይጎዳዋል? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።